ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዛሬ ያስኩላችሁ ቪዲዮ እንዴት አድርገን ፓተርን መስበር እንደምችል እናያለን ማለት ነው። ፓተርን እንዲቆለፉ የመጡ ስልኮችን እንዴት ፎርማት ማድረግ እንደምችል አሳያችኋለሁ። የዛሬ ያስኩላችሁ ስልክ ደግሞ ሳምሰንግ M11 ነው። ስለዚህ ይሄ ስልክ እንደምታዩት ፓተርን ጠይቋል። ስለዚህ ይሄን ስልክ እንዴት አድርገን ሪከቨሪ ሞድ አስገብተን ነው ፎርማት ማድረግ እንደምችል አንድ ባንድ እናያለን ማለት ነው። ለቻናል አዲስ የሆናችሁ ልጆች ቻናሉ ሰብስክራይብ በማድረግ የደወል ምልክቱ በመጫን ሁልጊዜ የምለቃችሁ ቪዲዮዎች በቀላሉ ይደርሳችኋል ማለት ነው። ቪዲዮ ያታችሁ ከወደዳችሁ ላይክ ማድረጋችሁን አትርሱ። በቀጥታ ወደ ቪዲዮ ልግባ። መጀመሪያ ላይ ይሄን ስልክ ሪከቨሪ ሙድ ለማስገባት ስልኩ መጀመሪያ ስዊች ኦፍ ማድረግ አለብን ወይ ደግሞ ስልኩን መዝጋት አለብን ማለት ነው። ስለዚህ ስልኩን በቀጥታ እንዝጋው። ፓወር በተኑን ተጭነን ቀጥታ ፓወር ኦፍ እናድርገው። እዚህ ጋር የምንድነው የሚያመጣልን ስልኩን ራሱ ለመዝጋት ፓተርን አስገቡ እያለን ያለው ማለት ነው። ስለዚህ ስልኩን መዝጋት አልቻልንም ማለት ነው። እንግዲህ ይሄ ማለት ያው ባትሪው እንዳናወጣም ባትሪው ገው ሲልድረው ቀጥታ ስልኩን ፈተን ነው ማውጣት ስልኩን ፈተን ነው ባትሪውን አንስተን መልሰን መግጠም የምንችለው። ያንን ከማድረግ ግን ሌላ መንገድ መጠቀም እንችላለን ማለት ነው። እሱ ምንድነው ስልኩን ለመዝጋት በቮሊዩም ማይነስና ፓወር በተንን በመያዝ በዛ መሰረት ስልኩን መዝጋት እንችላለን። ነገር ግን ማይነስና ፓወርን በምንይዝበት ሳለ ስልኩ ዘግቶ መልሶ የሚበራባችሁ ከሆነ ቀጥታ ቻርጀር መሰካት ትችላላችሁ ማለት ነው። ቻርጀር ሰክተን ድጋሚ ማይነስና ፓወርን በምንይዝበት ሳለ ስልኩ ዘግቶ ዘው ይቀርልናል። ምክንያቱም ቻርጅ ስለሰካነበት ቻርጅ እንዲያደርግ ማድረግ ይቻላል ማለት ነው። በዛ መሰረት ስልኩን ከዘጋን በኋላ ሪከቨሪ ሞድ የምናስገባው ወይ ደግሞ ፎርማት ውስጥ የምናስገባው ቮሊዩም ፕላስ እና ፓወር በተን በመያዝ ነው ማለት ነው። ስለዚህ ነው ምን አደርጋለሁ ሁለቱንም በአንድ ጊዜ ነው የምሰራው። ይሄ ማለት በቮሊዩም ማይነስና በፓወር በተን ስልኩን እንዲዘጋ አደርግና ልክ ስልኩ መዝጋት ነው ሳቅ በቮሊዩም ፕላስና በፓወር ደግሞ ሪከቨሪ ሞድ እንዲገባ አደርገዋለሁ ማለት ነው። እስቲ አብረን ያው አሁን ቀጥታ ማይነስና እዚህ ጋር እንደምታዩት ማይነስና ፓወርን ነው የምጫነው መጀመሪያ ስልኩን ለመዝጋት ማለት ነው። ስለዚህ ማይነስና ፓወርን ተጭኘዋለሁ። የተወሰነ ደቂቃ ድረስ እንደዚህ ይዤ እጠብቃለሁ ማለት ነው። ልክ ስልኩ ዘጋልኝ ስል ማይነስ ልቅና ቮሊዩም ፕላስ ነው የሚይዘው ልክ እንደዚህ ማለት ነው። ይሄው ማይነስ ለቄ ቮሊዩም ፕላስ ነው ይዣለሁ። ስልኩ እስኪበራ እንጠብቃለን። ልክ ስልኩ ሲበራልን እንለቃቸዋለን ማለት ነው። ከዛ በዚህ መሰረት ሪከቨሪ ሞድ እንዲገባ እናደርገዋለን። ካልገባም ድጋሚ ነው ይሄንን ስቴፕ የምንደግመው ማለት ነው። በጣም ጥሩ ገብቶልናል ማለት ነው። ይሄው በቀላሉ ሪከቨሪ ሞድ ገብቶልናል። ስለዚህ አሁን ፎርማት ማድረግ እንችላለን ማለት ነው። ቀጥታ ፎርማት ለማድረግ በቮሊዩም ማይነሱ ወደ ታች እንወርድና እዚች ጋር ዋይፕ ዳታ ፋክተሪ ሪሴት የምትላለች ይሄው እዚች ጋር ዋይፕ ዳታ ፋክተሪ ሪሴት የምትለው ላይ ኦኬ እናደርጋለን ማለት ነው። ኦኬ የምናደርገው በፓወር በተኑ ነው ማለት ነው። ቀጥታ በፓወር በተኑ ኦኬ እናደርግለታለን። እዚህ ጋር ሁለቱ ጽሁፎች አሉት እንደምትመለከቱት፣ አንደኛው ካንሰል የሚል ነው፣ ሁለተኛው ደግሞ ከታች ያለው ፋክተሪ ዳታ ሪሴት የሚል አለ። ስለዚህ ቀጥታ ሁለተኛው ላይ ከታች ያለችው ላይ እንገባለን። እዚህ ጋር ፋክተሪ ዳታ ሪሴት የሚለው ላይ እንገባና አሁንም ኦኬ እናደርጋለን ማለት ነው በፓወር በተኑ። ስለዚህ ያው ፎርማት እያደረገልን ያለው እሺ ፎርማት አድርጎ ጨርሶልናል ማለት ነው። አሁን ስልኩን ፎርምተነዋል። ቀጥታ ምንድነው ማድረግ የሚጠበቅብን ስልኩን ሪስታርት ብቻ የምናደርገው ወይ ደግሞ ስልኩ ወደ ነበረበት መመለስ ነው። ያ ማለት የመጀመሪያው ከላይ ያለው ሪቡት ሲስተም ነው የሚለው ላይ ቀጥታ እንጫነዋለን ማለት ነው። አሁን ቀጥታ ስልኩ ዘግቶ ይከፍትልናል ማለት ነው። ስለዚህ ስልኩ እስኪከፍትልን ድረስ እንጠብቀዋለን። ያው ፎርማት የተደረገ ስልክ ስለሆነ ትንሽ ይቆያል። እስኪከፍትልን ድረስ እንጠብቃለን። ያው እንግዲህ ፎርማት አድርጎ ያው እስኪከፍት ድረስ ትንሽ ይቆያል ብያችኋለሁ። ቪዲዮን ፖዝ እያደረኩላችሁ ነው ደቂቃ እንዳይበዛባችሁ፣ በጣም የሚቆየው። ስለዚህ መጠበቅ አለብን እስኪከፍትልን ድረስ። ከዛ በኋላ የሚመጣሉን ነገሮችን ያው ኔክስት እያልናቸው የምናልፋቸው አሉ። ከዛ ውጭም ደግሞ አንዳንድ ጊዜ የሚያመጣልን ጉግል አካውንት የምንለው ደግሞ ኤፍአርፒ የምንለው ማለት እስቲ እናየውና ከዛ በኋላ ጉግል አካውንት ጠይቋል አልጠይቀም የሚለውንም በዛው እንመልሳለን ማለት ነው። እሺ አሁን ስልኩ ሊከፍትልን ነው። በጣም ጥሩ ስልኩ ከፍቶልናል እንደምትመለከቱት። አሁን በቀጥታ የምናደርገው እቺን ቀስቷን ነው የምንጫናት ማለት ነው። እቺን ቀስቷን እንነካታለን። ከዛ እዚህ ጋር አግሪመንት አለ እዚህ ከታች ያለችዋል ቀጥታ እዚህ ከስራ ላይ መጨረሻ ያለችው ማለት ነው። አይ ሃቭ ሪድ ሚሊዮን ወይ ነው አግሪ ሚሊዮን እቺን አሪያት እናራካታለን። ከታች ኔክስት የምትለዋን እንጫናታለን። እሺ ቀጥታ እዚህ ጋር ኦኬ እናደርገዋለን። ከዛ ስልኩ አሁን ይኸው ጉግል አካውንት ጠይቆናል በነገራችን ላይ። ምክንያቱም እዚህ ጋር ስኪፕ የምትለውም አትበራልንም። አሁን ከዚህ በኋላ ስልኩ ማለፍ የሚችለው
የተወሰነ ስቴፕ መሄድ የሚችለው ዋይፋይ አገናኝተለት ማለት ነው። ዋይፋይ ብናገናኝለትም ኢሜል አካውንት ደግሞ ጉግል አካውንት ጠይቆናል። ያ ማለት ኤፍአርፒ ገብቷል ማለት ነው ስልኩ። ስለዚህ እንዴት አድርገን ጉግል አካውንት ማሳለፍ እንችላለን የሚለው በሌላ ቪዲዮ አሳያችኋለሁ ማለት ነው። ለዛሬ እንዲህ ስልክ ፎርማት ማድረግ እንደምችል ነው ላሳያችሁ የፈለግኩት ማለት ነው። ስለዚህ ስለ ኤፍአርፒ ሙሉ ለሙሉ በቀጣይ ቪዲዮ ላይ ሙሉ ለሙሉ ማሳያችሁ ይሆናል ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። እስከ ሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።